ወረሂመኖ አውራጃ ለጋምቦ ወረዳ ይባላል። ገነት ትባላለች። ውብ ሀገር ነች እንደ ስሟ። እኔ ቤተሰቦች አባቴ ድሪስ ዘለቀ ይባላል። ገበሬ ነው፣ ጀግና ነው፣ ገበሬ ነው። የሰው ሀቅ ማይነካ በጣም ጠንካራ የሆነ ገበሬ ነው አባቴ። እኔንም ወይ ገበሬ በሆንለት ወይ ባለስልጣን በሆንለት ነበር የሚፈልገው። ደረስነቱን በግድ ነው እኔ ያዝኩት። አመጠኛውኛ አምጬ ነው ያዝኩት። አባቴ እንግዲህ በአንድ ወገኑ ወደ ወረሂመኖ ቢባል ይገባል፣ ወደ ወረሞ ይገባል፣ ወደ ጎጃም ይገባል። ብዙ ዘርፍ አለው። እናቴ መነንሽፈው ትባላለች። እሷ የባለስልጣን ዘር ነች። እኔ ይኸው እንግዲህ ወደ ስልጣን የወሰደኝ ይመስላል። ያጎተተኝ ሳይሆን አይቀርም። የባለስልጣን ዘር ነች እናቴ። እንደ አጋጣሚ በልጅነቴ ነው የሞተችው። ትንሽ ነው ትዝ የምትለኝ። እናትዬ ነች ያሳደገችን። ግን እናት